ሰላም ቤተሰብ እንዴት ናችሁልኝ? ዛሬ ቀን 12 ነው። እንደምንም ብለን ከቤት ወጣን ንፋስ እንውሰድ በሚለው እንደምታዩት ትንሽ ፀሐይም ከበድ ያለቻለች። ውጪ ያለው ቤት ያለው ግን ምንም ፀሐይ ያለ አይመስልም ነበር። ኤኒዌይ ስፖርት የመስራት ፕሮባቢሊቲ በጣም እንትን ነው። ግን እንደምትሰሙት የድምጽ የምትንብራ ተዘጋግቷል። ትንፋሽ የራስ በግድ ነው። አትሊስት አየር በመውሰድ እንደዚህ ዋክ በማድረግ ኤክሰርሳይዝ ነው ብዬ ስለማስብ እንደዛ አደርጋለሁ ማለት ነው። ለማንኛውም አብረን እንዋል። ወክ እያደረግን ይሄን ቦታ በጣም ወደዋለሁ እያልኩኝ ግን ስለዚህ ቦታ ታሪክ አይሰም አላውቀውም። በተለይ ቤቱ በጣም ነው የሚያምረው፣ ፓላስ ነገር ነውና እዚህ የሚኖር ሰው ያለ የሚጠብቀው ቦታውና ምንድነው ስለዚህ ቦታ ታሪክ እስኪ ንገረን ብለን ጠየቅ ነው። ሰውየውም በጣም ጥሩ ሰው ነውና ነገረን፣ አጫወተን ስላለው ነገር ይሄኛው ቤት ማለት ነው። ዞግራፎች ሆኗል። እዚህ ጋር እያስረዳን ነው። ቆይ κάνει δωρεάν. Και αυτός ζει ζουν τα παιδιά του στο εξωτερικό, από ό,τι ξέρω. ቤቱ የዞግራፎስ የሚባል የዶክተር ሰውዬ ነበርና አሁን ላይ የለም ሰውየው። ግን ቤቱን ለቀበሌ የዞግራፉ ቀበሌ ለቀበሌው ሰጥቶ ልጆች ነፃ ማለት ነው ልጆቹ ምናምን ነገር የሚማሩበት ሆነ ማለት ነው ትምህርት ቤቱ። በነገራችን ላይ ዞግራፎስ የሚባለው ሰውዬ ስሙ ሲሆን ግን ሰፈሩ ሙሉ በሙሉ በሱ ስም ነው የተሰየመው እና እኛ አሁን የምኖርበት ሰፈር ራሱ ዞግራፉ ይባላል። አቤት ለዚህ ድል ያብቃን። መታደል ነው እውነት። አሁን የምታዩት ቦታ እንዳለ ይሄ መግቢያው አካባቢ ነውና እዚህ ጋር ሰውየው የራሱን እንትን አትክልት ምናምን ነገር ተክለው ነው ያሉት እና ጥሩ ሰው ናቸው ብታይ። እኔ ራሱ እንደዚህ አልፎ አልፎ አትክልት ትፈልጋላችሁ ምናምን እያሉ ይጠይቁናል። ተሳይለም በማለም መስቲፊሲ ኔቸር ራስን የቻለ መንፈስ ያድሳል፣ መድኃኒት ነው እውነት። ላይ ይሄ ሁሉ የመታዩዋቸው እንደዚህ ትምህርት ቤቶቹ ምናምን እዛው ግቢ ውስጥ ነው። በዙሪያው እንደዚህ ጥምጥም እንደስንሄድ ቤተክርስቲያን አለ፣
የልጆች መጫወቻ ቦታ አለ፣ እንደዚህ ወክ የሚደረግበት ቦታ፣ እንዲሁም ባላሪና ምናምን የሚሰሩበት ቦታ፣ ሰፈር የሚለማመዱበት በጣም ደስ የሚል ቦታ ነው ወክ ለማድረግ። ለዛ ነው የሚመቸኝ ይሄ ሰፈር። አልቸገርም። በቃ ከቤት ወጣለሁ፣ እዚሁ በዚሁ ነው የምሽከረከረው። እንትንም አይደክመኝም። ለካስ ውጭ ወጥቶ ራሱ አየር መውሰድ ራሱን የቻለ ደስ የሚል ነገር ነው። ከአንዴም ስንቴን ነገር ደጋግሜ ነግሬያችኋለሁ። እውነት በተቻላችሁ አቅም ቤት አትቀመጡ። በተለይ አዳዲስ እናቶች ላላችሁ፣ አራሶች ላላችሁ አልፎ አልፎ እንደዚህ እየወጣችሁ አየር ለእናንተም ለልጁ በጣም ጥሩ ነው። ንፋስ መውሰድ ስፖርት ነው ራሱን የቻለ። ላይክ ግዴታ ጂም መሄድ ኦር ቤት ቁጭ ብሎ ኤክሰርሳይዝ ማድረግ አይጠበቅባችሁም። ቤት ውጪ ራሱ እንደዚህ መብሩ ተራምዶ ለመምጣት በጣም ሰውነታችን ራሱን የቻለ የሚፈልገውን ነገር የሚወስደው ነገር ነው፣ ንጥረ ነገሩ ማለት ነው። ከፀሐዩም ከንፋሱም ከአየሩም ኢቭን ከዛፍ ራሱ የምንወስዳቸው ብዙ ነገሮች አሉ። ኤኒዌይ ይሄንን ይመስል ነበረ። ብዙ አላድክማችሁ። የዛሬው ብሎ ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ እወዳችኋለሁ።